ይህን የመሰለ ለጠዋት ቁርስ የሚሆን ዳቦ ዛሬ እንዴት እንደሚሰራ ላሳያችሁ ነው እና አብራችሁን ቆዩ። በጣም ነው የሚጣፍጠው። ያው ውስጡ ራሱ ባዶ ነው እና አብራችሁን ቆዩ። ሰላም ውድ የአቲ ዩቲዩብ ተከታታዮች እንደምን ናችሁ? ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ከብዝ ሙከለት እንሰራለን። የሚያስፈልጉንን ነገሮች አሳያችኋለሁ። አብራችሁን ቆዩ። መጀመሪያ ዛፍራን ያስፈልገናል። የተወሰነ ዛፍራን እንጨምራለን ትንሽ። ከዛ ሄል እንጨምራለን። ይሄ ማለት ይሄ ነው። እሺ ጨው እንጨምራለን። ወተት አሁን ደግሞ እኔ ብዙም የለኝም። ጥቁር አዝሙድ ጨምሩበት በደንብ ማለት ነው። ከዛ ቤኪንግ ፓውደር ጨምራለን። የተወሰነ ትንሽ ነው። ከዛ ስኳር እንጨምራለን። ስኳር ትንሽ ጣፋጭ እንዲሆን 2 ሲኒ ያደረኩት ያኔ 4 ማንኪያ ይሆናል። ከዛ ዘይት ነባቲ እናደርጋለን ማለት ነው። አንድ ሲኒ ወይ ደግሞ እርሾ በዚህ መልኩ አዘጋጅቻለሁ። ውሃ አርጌው ማለት ነው። ኩፍኝ ነው አርጌዋለሁ። እሱን እንጨምራለን። እንደዚህ እዚህ ጋር ለስ ያለ ውሃ አለኝ። በሱ እናቦካዋለን ማለት ነው። በዚህ መልኩ እናቦካዋለን ማለት ነው። ብዙም ድርቅ ሳይል በተወሰነ በዚህ መልኩ አቅተናል፣ ጨርሰናል። አንድ ሰዓት ወይ ደግሞ 30 ደቂቃ ይበቃል። ኮፍ ሲል እንገናኛለን ማለት ነው። እንደዚህ አድርጋችሁ እዛ ይህንን ላስቲክ ሸፍንና ጨርቅ አድርገን እናስቀምጣለን። ከአንድ ሰዓት በኋላ እንገናኛለን ማለት ነው። ያው ሊጣችን ኮፍ ብሏል። በዚህ መልኩ አሁን እዚህ ላይ አድርገን እንጠምጣለን ማለት ነው።
እንዲሆን ማለት ነው። ውስጡ ነገር ሲኖረው አይወልድም። እነሱ እንደዚህ አድርገን በዚህ መልኩ እንቆራርጠዋለን ማለት ነው። አያችሁ። ከዛ እዚህ ጋር እናደርገዋለን። ዘይታችን ሲግል እንጠብሰዋለን ማለት ነው። ሁሉንም ሰርቼ ከዛ እንገናኛለን። በዚህ መልኩ ቆራርጠን አስተካክለናል። አሁን ወደ መጥበሱ እንሄዳለን ማለት ነው። ዘይታችንን ብሏል። እንግዲህ እስከ መጨረሻ ተከታተሉ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ፣ እመልሳለሁ ማለት ነው። እና በጣም አሪፍ ነው ለቁርስ። ከፈለጋችሁ ላዩ ላይ ድብስ ምናምን ይደረጋል። ብቻ በፈለጋችሁት ነገር መጠቀም ይቻላል ማለት ነው። ጠዋት ጠዋት ምን ልስራ ብላችሁ እንዳትጨነቁ፣ ይህንን ሞክሩት። በጣም አሪፍ ነው እና የሰዎች በጣም ነው የሚወዱት። እንግዲህ ሞክሩትና ታዩታላችሁ ማለት ነው። እንግዲህ ይህን ይመስላል። እንደዚህ ሆኖ ወጣ። መጨረሻ ላይ ጨርሼ አሳያችኋለሁ። እሺ እንግዲህ በዚህ መልኩ ጨርሰናል። በጣም የሚያምረው በዚህ መልኩ ጨርሰናል። ውስጡ ማየት ከፈለጋችሁ ደግሞ ውስጡ ባዶ እና እንደዚህ ይመስላል። ስለተከታተላችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ ምን እንደምሰራላችሁ ንገሩኝ። መልካም ጊዜ ይሁንላችሁ። አመሰግናለሁ።